በዚህ ትሬኒንጋችን በልዩ ሰመር ካምፑ የፍሪ ስኮላርሺፕ አዋርድ እናደርጋለን። የ2018 የዌብ ስኪልስ ሰመር ካምፕ ትሬኒንግ ላይ ለምን አይነት ሰዎች ነው ስኮላርሺፕ የምንሰጠው? በየትኛው ትሬኒንግ ላይ ነውስ በነፃ የምናስተምረው? በአካልና በኦንላይን የተካተቱትን ትሬኒንጎች ከነዋጋቸውም ጭምር ሙሉ በሙሉ ብሪፍ አደርግላችኋለሁ። የ2018 የዌብ ስኪልስ ሰመር ካምፕ ትሬኒንግ ምዝገባ ጀምረናል። በዚህኛው ትሬኒንጋችን በሰመር ካምፑ ከሰኔ 24 እስከ ነሐሴ 29 ድረስ ነው የምናሰለጥነው። ኦፊሻሊ ስልጠናውን ወይም ትምህርቱን የምንጀምረው ሰኔ 28 እና 29 ነው። በኦንላይንም በአካልም ነው የምናሰለጥነው። በዚህ ትሬኒንጋችን በልዩ ሰመር ካምፑ የፍሪ ስኮላርሺፕ አዋርድ እናደርጋለን። ለምን አይነት ተማሪዎች ነው ስኮላርሺፑን የምንሰጠው፣ የትኛው ትሬኒንግ ላይ የሚለውን ሙሉ በሙሉ እነግራችኋለሁ። በዚህኛው ስልጠናችን ለእያንዳንዱ ትሬኒንግ በኢትዮጵያ ስታንዳርድ ማንኛውም ሰው አዲስ አበባ ውስጥ የሚኖር ሰው አፎርድ የሚያደርገው ፕራይስ ነው ያስቀመጥ ነው። እደግመዋለሁ፣ ማንኛውም ሰው አዲስ አበባ ውስጥ የሚኖር ሰው አፎርድ የሚያደርገውን ፕራይስ ነው ያስቀመጥ ነው። በአካልም በኦንላይንም ነው የምናሰለጥነው። ከምናሰለጥናቸው ትምህርቶች በተጨማሪ ደግሞ ለሰመር ብቻ ልዩ የልጆች ሰመር ካምፕ ከቤዚክ ኮምፒውተር ስኪል እስከ ፕሮግራሚንግ ድረስ እናሰለጥናለን። በዚህኛው ሰመር ካምፕ እንግዲህ ከምንሰጣቸው ትሬኒንጎች መካከል የፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ፣ የአርቲፊሻል ኢንቴሊጀንስ ከፓይተን ፕሮግራሚንግ ጋር ቤዚክሱን ነው። እስከ አድቫንስዱ ወይም ደግሞ ኢንተርሚዲየት ሌቭል ድረስ አንሄድም። የሳይበር ሴኩሪቲ ትሬኒንግ እና የቪዲዮ ኤዲቲንግ ትሬኒንግ ናቸው የተካተቱባቸው። የፉል ስታክ ዴቨሎፕመንት ትሬኒንጉ በአካል በሳምንት 3 ቀን ከጠዋቱ 2 ሰዓት ተኩል እስከ ቀኑ 6 ሰዓት ከሩብ ድረስ ይሰጣል። ፉል ስታክ ዌብሳይት ዴቨሎፕመንት ሲባል ሙሉ በሙሉ ፉል ስታክ ውስጥ ያሉትን ኮንሰፕቶች በ2 ወር ከ1 ሳምንት ውስጥ ሙሉ በሙሉ ለማጠናቀቅ ነው የምንሞክረው። በአካል ትሬኒንጋችን ላይ ሰኞ፣ ሮብ፣ አርብ፣ ማክሰኞ፣ ሐሙስ፣ ቅዳሜና በዊክንድም ጭምር የትሬኒንግ ፓኬጆች አሉ። አዲስ አበባ ውስጥ ሆናችሁ በአካል መማር ለምትፈልጉ ሰዎች በፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንጋችን እና በሳይበር ሴኩሪቲ ትሬኒንጋችን እንዲሁም ቪዲዮ ኤዲቲንግ ላይ ሪጋርድለስ ኦፍ ኤኒ አካዳሚክ ባክግራውንድ ነው ትሬኒንጉን የምንጀምረው። ያ ማለት ከዜሮ ለምሳሌ ሳይበር ሴኩሪቲ ላይ ከሆነ የሳይበር ሴኩሪቲ ኮንሰፕቶች ጋር ከመሄዳችን በፊት ቤዚክ ኮምፒውተር ስኪል ስለ የተርሚናሎችን ወይም ደግሞ ሴል ላይ ኮማንድ ላይን ኢንተርፌስን ከኮምፒውተር ጋር በተርሚናል አማካኝነት እንዴት ኮሚኒኬት ማድረግ ትችላላችሁ የሚለውን ነው ከሚሉት ኮንሰፕቶች ነው የምንጀምረው። በፉል ስታክ ዌብሳይት ዴቨሎፕመንትም ኮምፒውተር ምንድን ነው፣ ኢንተርኔት እንዴት ይሰራል፣ ቤዚክ ኮምፒውተር ስኪል፣ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ብለን ኮማንድ ላይን ኢንተርፌስ ወይም ደግሞ ሲኤል ላይን፣ ኔትወርኪንግ ቤዚክስ፣ ቨርዥን ኮንትሮል ሲስተም ከጊት ጋር ኖድ፣ ኤክስፕረስ፣ ሪአክት ድረስ ነው የምንሄደው። ትሬኒንጉ ሲሰጥ እንግዲህ በአካል የሚሰጠው ትሬኒንግ ላይ ከ2 ሰዓት ተኩል እስከ 4 ሰዓት ድረስ ክላስ ውስጥ ገብታችሁ ትማራላችሁ። ከ4 ሰዓት እስከ 4 ሰዓት ከ40 ድረስ ደግሞ እረፍት ይኖራችኋል ማለት ነው። ከ4 ሰዓት ከ40 እስከ 6 ሰዓት ከሩብ ድረስ አሁንም በአካል ተመልሳችሁ ከረፍት በኋላ ክላሱን የምትቀጥሉበት አይነት ሁኔታ ነው ያለው። ሳይበር ሴኩሪቲም ፉል ስታክ ዌብሳይት ዴቨሎፕመንትም የአርቲፊሻል ኢንቴሊጀንስ ዊዝ ፓይተንም በተመሳሳይ መንገድ ነው የሚሄደው። ቪዲዮ ኤዲቲንግን ሙሉ በሙሉ በኦንላይን ብቻ ነው የምናሰለጥነው። በሳምንት 3 ቀን ላይቭ እናንተ በመረጣችሁት ሰዓት ትሬኒንጉ ይሰጣል። ለ1 ወር ከ1 ሳምንት ብቻ ነው የሚቆየው። በኦንላይን የምንሰጣቸው ትሬኒንጎች ሁሉንም በኦንላይን እንሰጣለን። ላይቭ ነው። እናንተ በምትመርጡት ሰዓት ወይ ጠዋት ወይ ከሰዓት ነው የሚሆነው። ፉል ስታክ ዌብሳይት ዴቨሎፕመንቱን በሬጉላር ዌይ ወይም ደግሞ በመደበኛው ትሬኒንጋችን ደግሞ መቀላቀል ከፈለጋችሁ የ9ኛ ዙር የፉል ስታክ ዌብሳይት ዴቨሎፕመንት 5 ወር ከ15 ቀን የሚቆየው በሳምንት 3 ቀን ላይቭ የሚቆየውን ትሬኒንጋችንን መቀላቀል ትችላላችሁ። ከዚህ በተጨማሪ የልጆች ትሬኒንግ የምንሰጠው ደግሞ እድሜያቸው ከ12 ዓመት በላይ የሆነና ከ4ኛ ክፍል እስከ 10ኛ ወይም 11ኛ ክፍል ድረስ የደረሱ ልጆችን ከቤዚክ ኮምፒውተር ስኪል እስከ ፕሮግራሚንግ ኮንሰፕቶች ድረስ እናስተምራቸዋለን። ቤዚክ ኮምፒውተር ስኪል በተጨማሪ ኮምፒውተር ምን እንደሆነ፣ ኢንተርኔት እንዴት እንደሚሰራ፣ መሰረታዊ የዌብሳይት ዴቨሎፕመንት ቴክኖሎጂ ኮንሰፕቶችን ለምሳሌ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት በኢንተርሚዲየት ሌቭል እናሰለጥናቸዋለን። ይሄኛውም በአካል ትሬኒንጉ የሚሰጠው ማክሰኞ፣ ሐሙስ፣ ቅዳሜ ወይም ሰኞ፣ ሮብ፣ አርብና ቅዳሜ እና እሁድን ጨምሮ እናንተ በመረጣችሁት ቀን ይሆናል ማለት ነው። ለእያንዳንዳቸው ዋጋቸው ላይ በአዲስ አበባ ስታንዳርድ እጅግ በጣም ቀላልና አፎርደብል ናቸው የምንላቸውን ፕራይስ ነው ፕሮቫይድ ያደረግነው። ከምንሰጠው ትሬኒንግ ከካሪኩለሙ ኢንሃንስመንት እና ከጥራቱም አንጻር ዋጋችን ሪዝነብል የሆነ ፕራይስ ነው። ነገር ግን ስኮላርሽፕ እንሰጣለን በእያንዳንዱ ፊልዶች ላይ። ለምሳሌ ሳይበር ሴኩሪቲ ላይ ራሳችን መርጠን የተሻለ አፕሊኬሽን ሌተር ለጻፉና የተሻለ ፐርፎርም ያደርጋሉ ብለን የምናስባቸውን በሁሉም ክላሶች ላይ በአካልም በኦንላይንም ከ3 እስከ 5 ልጆችን ኮምፕሊትሊ በነፃ የሰመር ካምፑ ላይ እንቀበላቸዋለን። የልጆችን ደግሞ ወላጆቻቸው
አሰልጣኞቻቸው አስረድተውን አፎርድ እንደማያደርጉ ካስረዱንና አሳማኝ ምክንያት ከሆነ ብቻ አሁንም 5 ልጆችን በአካልም በኦንላይንም የሰመር ካምፑ ላይ እንቀበላለን። ከዚህ በተጨማሪ በእያንዳንዱ ትሬኒንጋችን ላይ እንደዚሁ የስኮላርሺፕ ወይንም ደግሞ የፍሪ ትሬኒንጉን አዋርድ እናደርጋለን። ዌብ ስኪልስ በምን ይለያል? ዌብ ስኪልስ የሚባለው ኤዱኬሽናል ፕላትፎርም ዮምቴክ ግሎባል የሚባለው የቴክኖሎጂ ድርጅት የኤዱኬሽናል ፕላትፎርም ነው። በትምህርት ሚኒስቴር ሪኮግኒሽን ያለው ካምፓኒያችን ዮምቴክ ግሎባል ደግሞ በሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ የፕሮፌሽናል ሰርቲፊኬት ኦፍ ኮምፒተንሲ ሰርቲፋይድ የሆነ እንደዚሁም የምናሰለጥንበት ትምህርቱን የምናሰለጥንበት መንገድ አፕሮቻችን ልዩ ስለሆነ ደግሞ ከኢትዮጵያ ኢንተሌክቹዋል ፕሮፐርቲስ ወይንም ደግሞ ፓተንት ራይት ወይም ኮፒራይት ክሌም አድርገናል ማለት ነው። ኤልኤምኤሳችን ላይ የሚቀመጡ ማንኛቸውም ማቴሪያሎች የሳይበር ሴኩሪቲም የፉልስታክ ዌብሳይት ዴቨሎፕመንትም የቪዲዮ ኤዲቲንግም የአርቲፊሻል ኢንቴሊጀንስ ማቴሪያሎችም ሁሉም ደህንነታቸው የተጠበቀ ስለመሆኑ ከኢንፎርሜሽን ኔትወርክ ሴኩሪቲ አድሚኒስትሬሽን ወይም ኢንሳ የደህንነት ማረጋገጫ ሰርቲፋይድ ነን። በዚህኛው ትሬኒንግ ላይ ለማመልከት ኢንትረስትድ የሆናችሁ ሰዎች በአካል ለመምጣት መገናኛ ደራርቱ ታወር 9ኛ ፎቅ ላይ መምጣት ትችላላችሁ። ከዚህ በተጨማሪ ደግሞ ደውላችሁ እያንዳንዶቹ መረጃዎች ለመጠየቅ ደግሞ በ0906 10 11 11 ወይም በ0977 66 66 99 ለማመልከት ባላችሁበት ሆናችሁ ደግሞ በwabiskills.com ላይ አፕላይ የምትለውን በተን በመንካት አፕላይ ማድረግ ትችላላችሁ። ነገር ግን በአካል የምንቀበላቸው ሰዎች እጅግ በጣም ውስን ስለሆኑ በዚህ ሳምንትና በሚቀጥለው ሳምንት ለሚያመለክቱ ለሁሉም በአካልም ሆነ በኦንላይን ለሚያመለክቱ ሰዎች የ10% ዲስካውንት አድርገናል። በአካል ትሬኒንጋችን የሚሰጠው መገናኛ አካባቢ ቅርብ የሆናችሁ ወይንም ደግሞ ልጆቻችሁን እስከ 2 ሰዓት ተኩል ባለው ጊዜ ውስጥ መገናኛ ድረስ ልታቀብሉን ወይም ደግሞ ልታደርሷቸው የምትችሉ መሆን መቻል አለባችሁ። ትሬኒንጉን ሙሉ በሙሉ ጨርሰው ከኛ ጋር የሚወጡት በእያንዳንዱ ቀን 6 ሰዓት ተኩል ድረስ ብቻ ይሆናል ማለት ነው።